ሰላም እንደምን አላችሁ ውድ ቻናል ተከታዮች አዳውረኝ እንኳን ወደ ቻናል በሰላም መጣችሁ። በዛሬ ቆይታችን ዘና ፈታ የሚያደርጉ የሳምንት ቪዲዮዎችን አብረን ሪያክት እናደርጋለን። ከእናንተ ጋር ይመቻል። ለአንድ ቀን ጥሩ ሰው ሲሆን ይላል። እስኪ ምንም አያደርግልን ልስጠው አልስጠው እውነትህን ነው። የሰው ብር ምን ያደርግልኛል? መጥፌ ቢሆንስ? አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለስ አለ። አባ እዛ ጋር ብር ተረሻ እንግዲህ ምድረ ሜዲያ ነው። በዚህ ሰዓት እንደዚህ ነው የሰው ገንዘብ የሚመልስ እንዴ እየመለሰልን አስር ሺህ ብር እኮ ነው የመለሰልኝ። 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር ኢንተርቪው ይሄ መልካም ሰውማ ኢንተርቪው ማድረግ አለብን። ይሄንን ብር ለመመለስ ምን አነሳሳህ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳሰኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ ቆጭቷል። መቼም አያልፍልኝም። እኔ መቼም ያገኙትን እድሎች እየተይዙ ይሄን በመመለስ ቆጭቷል። በጣም ቆጭተኛል። ለመቶ ብር አሰጠኝም ለመዳም ችጋራ በቃ እንደዚህ አይነት ሰርግ ደግሞ አይቻልም። እንደዚህ አይነት ሰርግ አይቻልም። እስኪ እዩ። ዳቦውን ከማልቆርሶታል። ትርጉሙ ምንድን ነው? ትርጉሙ ከገባች ኮመንት ላይ ጻፉልኝ። ጎበዝ ወዴት እየሄድን ነው? ምንድን ነው ፎቶን ያነሳት ነው እንደዚህ አድርገው። ተው ይቅርባኝ። ይሄ ደግሞ ባሰ ስንል ከዚህም የባሰ ሌላ አለ። በዊስኪ እጃቸውን ታጠቡት። አሁን ምን ይሉታል? አሁን ምን ይሉታል? ይሄው ምንድን ነው? ይሄ ምንድን ነው? ካለንደር እንደ ጀነስ እኮ ነኝ እኔ ምርጥ የሸገር ልጅ እንወድሃለን እኮ። ታንክ ሶ ማች። የለንደን ጅብ ይብላችሁ ውረድ። አንተም ቆርማ አይም የት ነው የገባኸው? ከቤተ መንግስት። አልገባኝም። ከየት ነው አልከኝ? ከቤተ መንግስት አዲስ አበባ። አህያ ጠባቂ ነህ? አይደለም አብይን ጠባቂ ነኝ። ማን አብይን ትጠብቃለህ? አብይ ራሱ ምን አረቦች አይደል የሚጠብቁት? እየተፈራረቁ ጆሲ ካለ ጆሲ ታረሞታ እንግዲህ ተሳስተሃል። አላገን ለመግዛት ዝግጁ ነው እሱ። አሁን ዝም ብለህ ከመለፍለፍ በቪዲዮ ወጣችሁ በደንብ ነው የምችለው። አንተ ጀላ ራስ ወጣያልኩ። ቴንክ ዩ ሲዲ መጀመሪያ ቀን እሱ ላሳይ ሲፈልግ ውረድ። አብይን ሁሉ እዛች የቱሪና ፋልጅ ከየት ነው የገባኸው? ከሬድ ምን ሀሳብ አለ? አይ ሰላም ለማለት ነው። ወደና ተማሪ ነበርኩኝ። በእውነት 8 እንቁላል ቢኖር 2 ለጭንቆስ ተማሪ ነበር። በኋላ ምን አመጡ? ፊደልና ሁላችን ደህና ተማሪ ነበርን። ባት ላይ ምናምን ሲሉ እኔም ተቀላቀለብኝ። ሳትኩኝ በፍቅር አይሽ እንዴ ስንገላታ ያየኸኝ ምን አደረኩኝ ሸሸኸኝ። ኧረ ምንድን ነው ነገሩ? ሳይኖሩ ከተፋቀሩ ጣልቃ እየገቡ ማታ ስታርባክስ ሄደ። አይዞሽ የቀን ሰራተኛ ምሳ ከአሜሪካ ይላል። ደግሞ እስኪ ቡና ይዤ በቃ አይሶዬ በቃ ኧረ ተው ጀለስ ተው እንደዚህ አታሳፍረን። እሺ የዛሬ መቼው ይሻላል? ሁልጊዜ ከምታቀርበው ነገር የዛሬው ይሻላል። ምን እንደሆነ ላሳያችሁ ዛሬ። ኦኬ እዩ ክራከርስ። እሺ ምሳ ምንድን ነው? እንቁላል ጠብሼ አሳየን። በዚህ ፕላግ ነው ያመጣሁት። ዳቦ አልነበረም። ስለዚህ እንዴት መብላት አለብን መሰላችሁ? ኧረ ተው አንተ ሰው ተው። እንቁላል ነው እንቁላል። እሺ
ምን ደግሞ ልጨምርበት? ዳቦ ስለሌለኝ እንቁላል በአፕል እንቁላል እንደ ቂጣ የተጋገረ እንቁላል በአፕል አንተ ሰው አታሰድበን። ተው እንዴት እንደሚመች እዚህ ጋር ክራከር አለው። በጣም ቆንጆ ነው። በጣም ነው። ትዳር ሲጠኝ ብለሽ ጌታሽን ጠይቀሽ ሲደውልልሽ ወይም ሁላችንም እንደዚህ። ይሄ ልጅ ደግሞ ለሴቶች ትልቅ መልዕክት አስተላልፏል። እስኪ እንየው። ወይ ለምን በሬ ነው ባን ነው የምትፈልጊው? አልገባኝም። እሺ አጎቴ ወይ ዛሬ ግን በጣም ነው ያማረው ብለን ፎቶ አትነሳም? አጎቴና ፎቶ ካሜራ አለሽ? ዋው በዚህ ለእኔ ስጠኝ፣ እኔ ላንሳ። ጣራ ጭጋኔ ራስ ያነሳሉ። ምን ሆነ? በጣም ትንቢል። ኧረ አጎቴ እንደሱ አይደለም። አጎቴ ልግባተው። ኧረ አጎቴ ኧረ ይቅር በቃ አጎቴ። ምን መሰለህ እንደውም ይለጠፍልኝ። ሰላም እንደዚህ አይነት ሰዎች አሉ። ጀስት ፋን የሚያደርግ ደግሞ ሞጣና ፍቅር ሲዝም ሲገናኙ ሁለቱ ፍቅር ሲዝም ሲገናኙ አንተ ሰርተህ ብትበላ ምን ጀስት ፋኒ አሁን ይሄንን በኢትዮጵያ ምድር ላይ ማንም ጠጣል። አንደኛ ሲዝም ማለት የእንግሊዘኛ ቋንቋ ነው። ማንም ምንድነው ደግሞ አንተን ተከትሎ የሚያጨበጭቡ አዝናል። ደምሳሽ አይሉ መላእክት ይደምስስና አንተ የማህይም ልጅ ነው ወርከስ ይሄ ኔቨር ማይንድ የሆነ ቆሮ ማህይም ይሄን የምትከተሉ የሆነ ጓያው የምትከተሉ ዘመርኩም የምትከተሉ ጤነኞች ናችሁ? ሀቢባ የምትባል ቅማል ግን ጤነኛ ነው ኢትዮጵያ ደምሳሽ ሰው ላረገዘ አንበሳ ነው ፍቱ ባል ትላለች። መልካም ፋሲካ። ሃይ እንዴት ዋልክ? እንዴት አደርክ? ሜሪ በርዝዴይ ሃፒ ክሪስማስ። እንኳን አደረሰ። መልካም ፋሲካ። ደህና አደር። ወይኔ ሃይ አንተ ተነስተህ ከህዝቡ 6,000 ብር ወሰድክ። አይዞሽ ምን ወሰድክ? 6,000 ማስረጃ አለ አይደል? ስንት ወሰድክ? 6,000 ወደ 425 ነው የሚለው። እኔ ማለት ነው እንደዚህ ሰውዬ በጣም ያዝናል። ሰውዬ የለም። ስንቱ ተሰበሰበ? ስንት ተሰበሰበ? ከአንድ ሰው ስንት ነው ያገኘው? 6,000 ብር በወር 500 በአመት 6,000 ብር። ምን ወሰድ? ድርቅ ምን ወሰድ? 6,000 በእነሱ ኪስ ላይ ሆኖ ምን ይሰራል? እስኪ ንገር። ጥያቄ በጥያቄ መልስለታል። ስንት ወሰድ? ከማን? በኪሳቸው ምን ባድለስ ነው ይሰምታ እና በቃ ስራ ሰራውበት ይጠቅማቸዋል እንዴ? እያልኩ ያለው ምንድን ነው? ከቅድም 6,000 ብር ባንተ ኪስ ከ እሺ ደግሞ አይክድም መቀደል ያ 6,000 ሰርቄ አይደለም የተቀበልኩት በሰው ስምምነት ነው እንዴ? 6,000 ነጋ ሲመጣ ስራ የምሰራው ምንም ማረግላቸው እኔ የምሰራ ኖርማል ነው እኔ የምሰራበት 6,000 ነው የሚሳ ነው በቃ እንዴ? አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6,000 ብር። እኔ ደግሞ በቃ ነገር እምነት ጀምራለሁ። ባንክ ብድርና ቆጥባ ብሎ ቆጥበዋል። ሰዎች ይተርፍላቸዋል። ለጉረኛዎቹ ላኩላቸው ጸጉር አለ ምረው ለሚንጠራሩት ያማለ ሁሉም ለመላ ነው። 400 እኔ በጣም ነው ያሳቀኝ። ይህ ቪዲዮ ከተመቻችሁ ሳብስክራይብ በማድረግ የኛ ፋሚሊ ሆኑ።